ሰላም እንዴት ናችሁ? በይዛ እባላለሁ። ሜዲካል ራዲዮሎጂ ቴክኖሎጂ ባለሙያ ነኝ። ዛሬ ስለ ራዲዮሎጂ ያላችሁን እውቀት ትንሽ ከፍ ላደርግላችሁ ነው የመጣሁት ማለት ነው። ራዲዮሎጂ ዲፓርትመንት ኤክስሬይ ብቻ የሚመስለን ሰዎች ካለን ተሳስተናል። ራዲዮሎጂ ዲፓርትመንት በውስጡ ከ7 በላይ ካታጎሪዎች አሉት። የመጀመሪያው ማሞግራፊ ነው። ማሞግራፊ የጡት ራጅ ማለት ነው። በመቀጠል ዴንታል ኤክስሬይ ያለ የጥርስ ራጅ የሚታይበት ነው። ሶስተኛው ሁላችን የምናውቀው ቸስት፣ አብዶሜን፣ ስፓይን፣ አርም የሚሰራበት ኤክስሬይ አይነት አለ። ሌላኛው ፍሎሮስኮፒ ብዙ ጊዜ ፕሮሲጀር ላይ የሚያገለግለው የኤክስሬይ አይነት ነው። አምስተኛ ሲቲ ስካን አለ። ከዛ በመቀጠል ኤምአርአይ እና አልትራሳውንድ የራዲዮሎጂ ዲፓርትመንት ካታጎሪዎች ናቸው ማለት ነው። እነዚህን ሁሉንም ራን የሚያደርጉት ኤምአርቲ ባለሙያዎች ናቸው። ሁሉም የራዲዮሎጂ ዲፓርትመንት ጨረር የሚጠቀም ይመስላችሁ ሰዎች እሱ በፍጹም ስህተት ነው። ከራዲዮሎጂ ዲፓርትመንት ውስጥ ጨረር የሚጠቀሙት እነዚህ መጀመሪያ ላይ ጠቀስኳቸው አምስቶቹ ጨረር ይጠቀማሉ። እነዚህም የተለያየ ማሽን አላቸው። እንዲሁም የሚጠቀሙት የጨረር መጠን እንደየማሽኖቹ የተለያየ ነው። ከነዚህ ውስጥ የመጀመሪያውን ትንሹ የሚጠቀመው ማሞግራፊ ነው። ከዛ በመቀጠል ወደ ታች እየጨመረ ይመጣና ከፍተኛውን የጨረር መጠን የሚጠቀመው ደግሞ ሲቲ ስካን ነው ማለት ነው። ለእያንዳንዱ ዝርዝር ማብራሪያ በሚቀጥለው ክፍሎች እናያለን። እናንተ ደግሞ የትኛውን የራዲዮሎጂ ምርመራ እንደተመረመራችሁ ወይም ደግሞ የትኛው ዲፓርትመንት ላይ እንደምትሰሩ ኮሜንት ላይ አሳውቁኝ። አመሰግናለሁ።